ሰላም ሰላም እንዴት ናችሁ ተከታታዮቼ? እንግዲህ የዛሬ ይዤላችሁ የመጣሁት የክሮምቡክ ላፕቶፕ ነው። እንግዲህ ይሄ ክሮምቡክ ላፕቶፕ አልከፍት ብሎ ቴክኒሻን ጋር ተወስዶ ነበረ። ቴክኒሻኖችም ሞክረውታል። ግን የሞከሩት ፓወር በዲሲ ፓወር ብቻ በመስጠት ባትሪውን ቻርጅ ለማድረግ ነው የተሞከረው። እንግዲህ ባትሪውንም ቻርጅ አድርጎ ተሞክሮ ሊከፍትም ስላልቻለ ወደ እኔ ይዘውት መጥተዋል። እንግዲህ ይህንን የመሰለ የልጆች ክሮምቡክ መጽሐፍ ማንበቢያ እንግዲህ ጀርባውን አጠር አድርጌ ቪዲዮን ለመለቀቅ ስል ጀርባውን ቀድሜ ከፍቼዋለሁ። እንግዲህ እንደምታዩት ቦርዷ ይቺ ናት። መታያትን በዚህ በኩል የምታዩት ባርኮድ የተለጠፈበት ከቦርዱ ላይ ያነሷቸው የቦርድ መሸፈኛ ነው። መጀመሪያ ይሄ ክሮምቡክ ሲበላሽ የነበረው ነገር ቻርጅ ሰክተ ነው። ከዛ በኋላ አልከፍታለን ያሉት። ለዚህ የሞባይል ቤት ወስዶት በእንደዚህ አይነት ሁኔታ ልጠውት የዲሲ ፓወር በመስጠት ቻርጅ ለማድረግ ባትሪው ሞክረው ነበረ። እንደዛም ሆኖ አልተሳካም። ስለዚህ ይሄ ነገር ምንድነው የሚለውን ችግር አብረን እናያለን ማለት ነው። እስከዛ ተከታተሉኝ፣ አብራችሁን ቆዩ። እንግዲህ በመቀጠል ቺን ክሮም ቡክ በደንብ ለማስተካከልና ለመጠገን በመጀመሪያ ደረጃ ሾርት እንፈልጋለን። እንግዲህ የፓወር ፕላስ ወይም ደግሞ ፖዘቲቭ የሚገባበት ቦታ ጋር ፓወር ሾርት እያሳየኝ ነው። ስለዚህ ይሄ ተለጦ በእንደዚህ አይነት ሁኔታ ሞባይል ቤት ባትሪ ቻርጅ ለማድረግ ሞክሯል። በዚህ በኩል ግራውንድ ይሄ ፖዘቲቭ ነበረ፣ ምንም እየሰራ አይደለም። ስለዚህ ምን እናደርጋለን? ሜትራችንን ኮንቲኒቲ ሞድ ላይ እናደርግና ቀጥታ ወደ ፍለጋ እንገባለን ማለት ነው። ስለዚህ ፍለጋ ለመጀመር በአይን የተቃጠለ ምንም አይነት ነገር ካላገኘንና ንጹህ ከሆነ ምን እናደርጋለን? ኮንቲኒቲ ሞዳችንን እንዳደረግን እያንዳንዱ ኤስኤምዲ ካፓሲተር ተራ በተራ እንደዚህ እንፈትሻለን ማለት ነው። እንግዲህ እንደምታዩት ተራ በተራ አንድ ባንድ እየፈተሽን ስለዚህ ቢፕ በግራውንድ በኩል ቢፕ ያደርጋል። ስለዚህ በአንደኛው በኩል ቢፕ ካደረገ በአንደኛው በኩል መቁጠር ነው የሚኖርበት፣ ወይም ምንም አይነት ድምጽ ሊሰጠን አይገባም። ስለዚህ እንደዚህ ይሄኛው እንግዲህ እንደምታዩት ይሄኛው ካፓስተር በሁለቱም በኩል ቢፕ ሳውንድ እያሰማ ነው። ስለዚህ ሾርት አለው ማለት ነው። ቀጥሎ ከጎን ያሉት ደህና ናቸው። ስለዚህ በእንደዚህ አይነት መልኩ አንድ ሾርት ያደረገ ኤስኤምዲ ካፓስተር አግኝተናል። እስቲ ወደ ሌላ ደግሞ በመቀጠል እያንዳንዱን ደግሞ በተራ በተራ ሆነም እየፈተሽን እንሄዳለን ማለት ነው። እስቲ ፓወር ኮኔክተሩ ጋር በመጀመሪያ በፓወር ኮኔክተሩ ጋር ያለውን ኤስኤምዲ ካፓስተር እንለካና ከፓወር ኮኔክቱ ነው የሚነሳው ወይስ አይደለም የሚለውን በዛውም እያየን እንሄዳለን። እዚህ ጋር እንደምታዩት ኮሮዥን የያዙ ሁለት ኮምፖነንቶች አሉ። ምናልባት እነሱም ሊሆኑ ይችላሉ፣ ወይም ደግሞ ኤስኤምዲ ካፓስተሩም ሊሆን ይችላል። በእንደዚህ አይነት መልኩ እንፈትሻለን። የፓወር አይሲያችንን ፒን 28 ስንነካ ምንም አይነት ድምጽ የለውም። ስለዚህ ፓወር አይሲያችን ደህና ነው። ይሄው እዚህ ጋር ደግሞ የምታዩት በርከት ያሉ የኤስኤምዲ ኮምፖነንቶች ኮሮዥን አጥቅቷቸዋል። እንግዲህ እንደምታዩት ቆሽሸዋል። እዛ አካባቢ ያሉትንም ቼክ አድርገናል። ምንም አይነት ድምጽ እየሰጡን ስላልሆነ ይሄ አጠቃላይ ሙሉ ተጸርቶና ታጥቦ ሊቀየር የሚችል ነገር ነው። ስለዚህ እሱንም አንስተን ቼክም ልናደርግ እንችላለን። እዚህ ጋር ሌላ ካፓስተር አለ። እሱን ቼክ አደረግን፣ የለም። ስለዚህ እዚህ ጋርም ሁሉንም ተራ በተራ ቼክ እያደረግን እንሄዳለን። በእንደዚህ አይነት መልኩ ይሄኛው ሾርት
የሚያሳይ ወይም ደግሞ ቢፕ ሳውንድ ያለው ኤስኤምዲ ካፓስተር ነው። እዚህ እያንዳንዱ እንደዚህ በእንደዚህ አይነት መልኩ ቴስት እናደርግና ችግሩን ለማግኘት እንሞክራለን። እስካሁን 2 ኤስኤምዲ ካፓስተሮች አግኝተናል። ስለዚህ እነሱ ጋር ነው አይደለም የሚለውን ደግሞ ነቅለንም በማየት ቼክ ማድረግ እንችላለን። እዚህ ጋር ባለ 5 ፒን ፓወር አይሲ ያለች እንደምታዩት ባለ 5 እግር ናት። እንደዚህ እሷንም ቴስት እናደርጋለን። ግን በአንድ እግሯ ትንሽ ኮሮዥን ይዟታል። ቼክ ስናደርገው ግራውንድ ይሰራል። 4ኛ እግሩ ላይ ሾርት አለ እያለን ነው። 4ኛ እግሩ ሾርት አይደለም። እዚህ ሾርት ማሳየት አልነበረበትም። ኤስኤምዲ ትራንዚስተሩ ንጹህ ነው። እዚህ ጋርም እንደምታዩት ባለ 6 እግር ፓወር አይሲ አለ። በእንደዚህ አይነት ሁኔታ በሜትራችን እያንዳንዱ ኤስኤምዲ ኮምፖነንቶች ቼክ ማድረግ እንችላለን ማለት ነው። እዚጋ አሁን ምን እናደርጋለን? ሜትራችን እዛው ኮንቲኒቲ ሞድ ላይ እንዳለ ተራ በተራ ቼክ የምናደርግበት አሁን ሾርት ያደረጉትን ኮምፖነንቶች እንዴት የበለጠ ደግሞ በቀላል ሁኔታ መለየት እንችላለን የሚለውን አሳያችኋለሁ። እንግዲህ ኮምፖርታችን ግራውንድ ላይ አድርገናል። ከዛ በመቀጠል እንግዲህ ይሄን እንደምታዩት በግራውንድ በኩል የሚያሳየንን ነው የኮንቲኒቲ የግራውንዱን በዛ ኤስኤምዲ በአንደኛው እግር ግራውንድ መሆኑን ነው የሚያሳየን። በአንደኛው እግር ሾርት እያነበበ ነው። ስለዚህ 11 ይላል። በዚህ በኩል ግራውንድ ነው እያነበበ ያለው። ይሄኛው 1.0 ማለት ግራውንድ ነው። አሁን እዚህ ጋር ሾርት ያደረጉትን ሁሉንም ኮምፖነንቶች ሶስት ሾርት ያደረገ ኮምፖነንት አግኝተናል። ያው እንግዲህ ግራውንድን ስታስይዙት ግራውንድ ማለት 0.1 ኦምስ ነው። ስለዚህ ይሄኛውን በዚህ በኩል ኤስኤምዲ ካፓስተሩን በምንለካበት ጊዜ 0.1 ኦምስ ማለት ነው። 1.0 ይቅርታ 1.0 ኦምስ ይላል። ስለዚህ በዚህኛው በኩል ደግሞ 11.5 ኦምስ እያነበበ ነው። ስለዚህ ይሄ ማለት ምን ማለት ነው? ሾርት መኖሩንም እያሳየን ስለሆነ በእንደዚህ አይነት መልኩ ሾርታችንን እንፈልጋለን። ሶስቱም ኤስኤምዲ ካፓስተሮች ተመሳሳይ ግራውንድ ነው የሚኖራቸው። ይሄው ግራውንድ እዚህ ጋር 0 ይላል። ቀጥሎ በውስጥ በኩል ደግሞ 11 14 11.5 ይላል። እዚህ ምን ቀረን? እነዚህን ሶስቱንም ኮምፖነንቶች በተራ በተራ እየነቀልን ሾርቱ የቱ ጋር እንደሆነ ቼክ እናደርጋለን።